መሐይብ የሆነ ሰው ሲበድልህ ጂል ከሆነ ሲበድልህም በጅልነቱ ልክ ነው የሚበድል አዛ ነው فلذلك አንደኛ እውቀት ያስፈልጋል ከበደል ለመራቅ ሁለተኛ ተቅዋ ያስፈልጋል አላህን መፍራት ያስፈልጋል ሶስተኛ እኛ የበላይ ብንሆንና ከኛ በላይ ጉልበት ከኛ በላይ ኃይል ከኛ በላይ አቅም ከኛ በላይ ብር ከኛ በላይ ምናምን ብለን የምናስብ ከሆነ ከሁላችንም ከተበዳዩም ከበዳዩም በላይ የሆነ አምላክ የሚባል ተበቃይ አካል እንዳለ ማወቅና ማመን ያስፈልጋል فلذلك اخواني ይሄን ርዕስ ልብና ጆሮ ሰጣችሁ አድምጡት ለራስህ አድምጠው ለሌላ ሰው አታድምጠው ለራስ እኔም አለሁበት ኦርኖርበታለሁ በሚል እናድምጠውና በተቻለ መጠን እንራቀው የአላህን ቁጣ የሚያወርድ የአላህ Subhanahu Wa Ta'ala ላዕና እርግማን የሚያወርድ ከባድ ወንጀል